ቃላቸውን ስላመንኩና ይህን ችግር ለመቅረፍ የተሰጠኝ ኤጲስቆጶስነት ሹመት በአኮቴት ተቀብዬ ነበር። ከሹመቴም በኋላ በሰላምና በፍቅር ከሌሎች አባቶቼ ጋር ስልጠናና መመሪያ ስወስድ የነበረኝ ቆይታ እጅግ የሚያስደስት ነበር። ከዚህ በኋላ ከ27/06/2015 ዓ.ም ጀምሮ ምዕራብ ጉጂ ሀገረ ስብከት ተመድቤ አገልግሎቴን ጀምሬያለሁ። ከ7/05/2015 ዓ.ም ጀምሮ ምዕራብ ጉጂ ሀገረ ስብከት ተመድቤ አገልግሎቴን ጀምሬያለሁ። በ30/05/2015 ዓ.ም ወደ ፍንፍኔ ለስብሰባ ተጠርቼ የመጣሁ ሲሆን በዚሁ ቆይታ ህመም አጋጥሞኝ ነበር። በዚህ ህመም ምክንያት በ05/06/2015 ዓ.ም ወደ ጤና ተቋም ለመሄድ ለሕክምና ከበዓቴ ስወጣ የማላውቃቸው ሰዎች አግተውና አሰናብተውኝና አፍነው ወደ መኪናቸው አስገብተውኛል። በኋላ ወደ ጠቅላይ ቤተ ክህነት ወስደውኝ ያለ ፍላጎቴ በግድ ይቅርታ መጠየቂያ ማመልከቻ ላይ አስፈርመውኛል። በሹመቴ የተሰጠኝን አስኬማና ልብሰ ተክህኖ ወስደውብኛል። ሌሎችም ንብረቶችን በጉልበት ወስደውብኛል። እንዲሁም ይቅርታ የጠየቁ በማስመሰል እኔ በቦታው እንድገኝ አድርገው መግለጫ አሰጥተውኛል። ከዚህ በኋላ ኦሮሞ በመሆኔ ምክንያት ከማንነቴ ጋር በተያያዘ የተለያዩ ጸያፍ ቃላትን ወርውረውብኛል። ማረፊያ ሳላገኝ ከዚህ ግቢ ወጣ ብለው ሜዳ ላይ ጥለው መውደቂያ አሳጥተውኛል። በዚህ ቆይታዬ ካጋጠሙኝ ነገሮች አንጻር የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚዲያ ላይ የይቅርታ ሰዎች እንደሆኑ እና ለሁሉም ፍቅር እንዳላቸው አድርገው የሚናገሩት በተግባር ተፈትኖ የወደቀ እንደሆነ አውቅ አይቻልም። ተቃዋሚዎች የሚናገሩት በተግባር ተፈትኖ የወደቀ እንደሆነ አይቻልም። በዚህ ሁኔታ ላይ የጠፋውና ተጸጽቶ ወደ ቤቱ የተመለሰው ልጅ ታሪክን መነሻ በማድረግ ለታላቅ ክብር ያበቃኝን የኦሮሚያና የብሔር ብሔረሰቦች ቅዱስ ሲኖዶስ አስቤ ሳላመነታ ወደ ብፁዓን አባቶች መጥቻለሁ። ይህ ቅዱስ ሲኖዶስ በእግዚአብሔር ስም የሚጠይቀው ጸጸቴንና ይቅርታዬን እንደ ጴጥሮስ ጸጸት ተቀብሎ ከአቅሜ በላይ በሆነ ምክንያት ከአባቶቼ እንድለይ ያጋጠመኝን እክል በመርዳት እንዲቀበለኝ በእግዚአብሔር ስም ጠይቃለሁ። ለወደፊቱ በቤተክርስቲያን ፊት ለፊት ቃል በገባሁት መሰረት የቤተክርስቲያንን በታማኝነትና በቅንነት ለማገልገል ከፍተኛ ፍላጎት እንዳለኝ ላረጋግጥ እወዳለሁ። እግዚአብሔር ሀገራችን ይባርክ። ብፁዕ አቡነ ሀብተ አንዳንድ ሀሳቦች ይኖራሉ። አሁን ባቀረቡት የይቅርታ ጥያቄ ላይ ማለት ነው። ለጋዜጠኞች ደግሞ አንዳንድ ጥያቄዎችን ይመልሱላቸዋል። እናመሰግናለን። እንኳን በሰላም ተመለሱ። እንዴት ነው እርሶን እንዴት እንደወሰዱት ትንሽ ቢገልጹልን። ያው ሰሞኑን ትንሽ አሞኝ ነበረ። በምክንያት ያው ወደ ሕክምና ለመሄድ ስወጣ ነው ያው የወሰዱኝ ቻሉ ማለት ነው እና በዛ ማከናነት ነው። አሁንስ እንዴት ተመለሱ? ይሄ ልብስ የለበሱት ልብስ ለእርሶ የሚገባውት ነው? እንግዲህ እኛውን ልብስ ያው ሰጥ ወስዶታል። ያው ልብስ የለበሱ ያው ይህም የአባቶች ልብስ ነው። እሺ እድሉ ስለተሰጠኝ በጣም አመሰግናለሁ። በመመለሱት በጣም ደስ ብሎኛል። የኔ ጥያቄ የሚሆነው መጀመሪያ ላይ ታሞ እንደነበረ እንግዲህ ከዚህ ቀደም በመግለጫዎች ላይ ነግረውናል እና ምንድን ነበር የታመሙት? መልካም። ቤተክርስቲያን እንግዲህ ይቅርታ ጠይቀዋል የሚሉ መግለጫዎችን በተለያዩ ሚዲያዎች አይተን ነበረ።
የይቅርታ ሂደት ስነ ስርዓቱ እንዴት ነበር? ማለት መግለጫው ላይ በጣም በጥቂቱ ነው የገለጹልን እና እንዴት ነበረ? ምን ያህል የሚያስገድዱት የነበረው በቦታው ላይ የነበረው ሁኔታ እርሱ ስለነበሩ በቦታው ሁኔታው ነበር እንዲያስረዱ። እንግዲህ ያው ይቅርታ ማለት ይቅርታ ነው ወሰዱ እነዛ የነበሩት አባቶች ያለ ግን ዛሬ ነገር ያም እዚህ ላይ አድሎ እንዳለ ትክክል ያቤት ይቅርታ እንኳን ብሎ የተወሰድ ያን ይቅርታ ከልብ ላፋቸው ነው እንጂ ከልባቸው ውስጥ ላፋቸው ግን እርሶ በትክክል ነበር እና እንዴት ነው አስገድደውት ነው ይቅርታ እንዲጠይቁ ያደረጉት ወይንስ ምንድን ነው? እሱን እንዲያብራሩ ህዝቡ ስለማየት መስማት ስለሚፈልግ ጥሩ ነው። አሙኝ በዛ ወሰዱ ጻፍ ነገር ጻፉ ስለፈርማሉ ከዛ ይቅርታ ጠይቋሉ። ጥሩ አሁን የጥያቄው በቃ እኮ ጠይቅ ነበር ቀጥሎ እንግዲህ መልካም ነው። አባታችን አቡነ ተማርያም ተመልሰው መምጣታቸው በጣም ደስ ይላል። በፍቅር ተቀብለናቸዋል። ግን የሄዱበት መንገድ ያው ግዴታ ታፍኖ በማስፈራራት አስፈራርቶ እንደወሰዳቸው ከወሰዷቸው በኋላ ደግሞ ራሳቸው ደብዳቤ ጽፎ ጠብቀው ይቅርታ ደብዳቤ ጽፎ ጠብቀው ፈርሙ እንዳሏቸው ከፈረሙ በኋላ ያንን እንዲያነቡ አድርገው ንብረታቸውን ንዋየ ቅድሳታቸውን ከተቀበሉ በኋላ ይሄድ ጽፋ ብሎ ነው ያባረሯቸው። ማረፊያ እንኳን አልሰጧቸው እና እዛ ቤት የሚሰራው ስራ በጣም ግፍና በደል ነው። ካሳሳቱ ካስከበሉ በኋላ የራስን ጉዳይ ጽፋ ብሎ ማለት በጣም የሚያሳዝን ነው። ሁልጊዜ ያ ቤት የግፍና የአድሎ የዘረኝነት ቤት ስለሆነ በዚህ መልኩ አድርጓል። የሚያሳዝን ነው። ያው ዞሮ ዞሮ እኛ አባቶች ያረፉበት አካባቢ ሌሊትም ቀንም እዛው ነው ተሰልፈው ቡድን ተደራጅተው አባቶችን ለማሳሳት አባቶችን ለማስቆምለት በገንዘብም በሁሉም ሌሊት ከቀን እየሰሩ ነው ያሉት። ሌሊት ከቀን እየሰሩ ስለነበረ ሱናታቸውን በዚህ መልኩ ብለዋል። እሳቸው በኋላ ራሳቸውን ሲያውቁ ሁኔታውን ሲረዱ ያለ አግባብ ያለ ፈቃዳቸው ስለሆነ ተመልሶ መጥተዋል። እኛ የምንፈልገው መምጣታቸው ተመልሶ መምጣታቸው በጣም እጅግ መልካም ነው። ለሁሉም ለወደፊቱ ቢሆን መልካም ነው እና ስለዚህ እንደነበሩ በነበሩበት አገልግሎታቸውን ይቀጥላሉ ማለት ነው። አገልግሎታቸውን ይቀጥላሉ። ምክንያቱም ወዶ አይደለም ተገዶ ስለሆነ ማለት ነው። ስለዚህ እንዲህ አይነት ድርጊት በጣም ነውር ነው። እግዚአብሔር አይወድም፣ እግዚአብሔር አይፈቅድም። ሰው ፈልጎ ወዶ የሚፈልገውን ከያዘ ከተከተለ በግድ በአስገዳጅነት ደግሞ እንደገና ከዓላማው ሰውን ማሳሳት ማለት ይሄ የክርስቲያን ስራ ነው። ይሄ የሰይጣን ስራ ነው እና ስለዚህ አሁን ሃይማኖተኞች፣ የሃይማኖት አባቶች፣ እምነት ተከታዮች ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሉ በጣም ያሳፍራል። ምክንያቱም ሌላ ስራ ከመስራት ይልቅ የጠፉትን
አስተማሪ አጥተው መካሪ አጥተው በቋንቋ የሚያስተምሩትን የሚመክሩትን ሰዎች ማደን ሲገባቸው የበቁትን አባቶች ትልቅ ደረጃ ላይ የደረሱትን አባቶች አድነው የማሳሳት ስራ መስራት ይሄ ክፉ ሰው ስራ እግዚአብሔር አይፈቅድም፣ እግዚአብሔር አይወድም። ስለዚህ አሁንም ያሉት አባቶች እኛ ያሉት ከዚህ በኋላ ወደ ኋላ የማይመለሱ ናቸው፣ ጠንካሮች ናቸው። አንዱንም ከዚህ በፊት በዚህ መልኩ ነው የወሰዷቸው። ፈልጎም አይደለም እሳቸው ነው በማስፈራራት በስልክ በመደወል ሌሊት ከቀን በማስጨነቅ ከዛ በኋላ ነው አፍነው እሳቸውን የወሰዱት የቀደሙትን። እንደገና ሁለተኛ ደግሞ አሁን ሙከራ አድርገዋል፣ ግን ሙከራቸው አልተሳካላቸውም። እሱ አባታችን ተመልሶ መጥተዋል። እኛም የምንፈልገው መመለሳቸው ስለሆነ ከዚህ በኋላ ያለውን አገልግሎታቸውን ይቀጥላሉ፣ ያገለግላሉ እና በቋንቋ አስተምሩ፣ በቋንቋ አገልግሉ የሚሉት ምዕመናን ክፍለ ሀገር ወይም ደግሞ ወደ ገጠር አብያተ ክርስቲያናት ስንቶቹ ተበድለዋል፣ ስንቶቹ ተሳስተው ቀርተዋል። በዚህ ቤት ምክንያት በዚህ አሰራር በዚህ በግፍ ከሚሰራው ቤት ማለት ቤቱ ያለው ቤት የዘረኝነት ቤት፣ የሙስና ቤት፣ የአምላክነት ቤት ነው ቤቱ። በዚህ ምክንያት ብዙዎቹ ከዚህ ቤት ኮብልሎ ወደ ሌላ እምነት ገብተዋል። በሚሊዮን የሚቆጠሩ ምዕመናኖቻችን ወደ ሌላ እምነት ገብተዋል። ያ ቤት የሚቃና ቤት አይደለም፣ የሚስተካከልን ቤት አይደለም። የአንድ ወገን ቤት ነው። በአንድ አካባቢ ያሉት የሚያዙበት የሚመሩት ቤት የሁሉም ቤት አይደለም። ሲያወሩ ሲናገሩ የሁሉም ቤት ይላሉ። በአሰራር ግን የአንድ ወገን አሰራር ቤት ነው። ስለዚህ አሁንም እዛ ቤት ፊት ይገኛል፣ መልካም ስራ ይገኛል። ቤተክርስቲያን ትክክለኛውን አስተዳደር እና አሰራር ይገኛል፣ ይሰራል ብሎ ማመን በጣም ያስቸግራል እና ስለዚህ በዚሁ ምክንያት ነው እዛ ውስጥ የሚሰራው ችግሮች፣ አድሎዎች፣ የዘረኝነት ጉዳዮች በጣም ስላሳዘነን ልጆቻችን ምዕመናን ወገኖቻችን ደግሞ ወደ ሌላ እየገቡ ስለሆነ በዚህ ምክንያት ነው ከዛ እኛ ይህንን አቋም ይዘን ወደዚህ ይወጣል። ስለዚህ ያ ቤት ይስተካከል ነው። ያ ቤት መስተካከል አለበት፣ መስመር መያዝ አለበት። ይሄ የሚሰራው ስራ እዛ ውስጥ ያለው ስራ አካሄድ ካልተስተካከለ ምዕመናን ወገኖች በዚህ መልኩ መመራት የሚችሉ አይመስለኝም። ግን ምዕመናን አልተረዱም፣ አላወቁም። ዝም ብሎ ብቻ ነው በአንድ ሰው ትእዛዝ ወይም ምሪት ነው የሚጓዙት። መረዳት፣ ማጥራት፣ መመልከት፣ ማየት ያስፈልጋል። ውስጥ ያለውን ችግሮች ማለት ነው። በገንዘብ ዙሪያ ያለውን ችግሮች፣ በሰው ዙሪያ ያለውን፣ በዘረኝነት ያለውን አጠቃላይ ያሉትን ችግሮች በሙሉ እሱ ቤት ካልተስተካከለ አሁንም ሌላውም ይቀጥላል። ችግሮቹ አይቆሙም እና ስለዚህ ይሄ ነው። አሁንም ቢሆን ምዕመናን ወገኖቻችን እኛ ባለው በያዝነው አቋማችን ወደኋላ የምንመለስበት ምንም የለም። ይሄ ሲኖዶስ ይሄ የብሔር ብሔረሰቦችና ቅዱስ ሲኖዶስ የኦሮሚያ ሲኖዶስ ለትክክለኛው ጉዳይ ነው የተቋቋመው። ይሄንን ለማስተካከል ብሎ ነው የተቋቋመው። የነበረውን ችግሮች አስተካክሎ በትክክል ምዕመናንን ለማገልገል ለምዕመናን ለመድረስ ብለን ነው አሁን ይሄ ተቋቁሞ ስራ የጀመረ ያለውና የምትመለከቱት ሁላችሁ ከውስጥ ሀገርም ያላችሁ ይህንን መረዳት ያስፈልጋል። የድሮውንም የአሁኑንም ልዩነቱን ማወቅ መለየት ሰዎች በሚሉት ብቻ ነው። ሰዎች ብዙ ይላሉ። ስም ለማጠልሸት፣ ስምን ለማጥፋት ብዙ ነገሮች ብዙ ዘመቻ ያደርጋሉ እና ይሄ ምንድነው? ስምን ለማጥፋት ነው። ለምን ይሄን ያደርጋችሁ? ለምን ይሄን ሰራችሁ? በማለት በዚህ ምክንያት እኛን ለማስጠላት፣ ስማችንን ለማጥፋት ያልተባለውን ተባለ፣ ያልተደረገውን ተደረገ፣ በሬ ወለደ እያሉ ስሞቻችን የእኛ ስም እያጠፉ ነው ያሉ። እኛ ለዚህ አንደነቅም። ይሄ ለአባቶቻችን የደረሰ አባቶቻችን ብዙ መስዋዕትነት ከፍሎ ብዙ ነገር ተቀብሎ ራሳቸውን ሕይወታቸውን ለክርስቶስ ሰጥቶ ነው እቺ ቤተክርስቲያን ያቆዩዋል። ብዙ መስዋዕትነት ከፍሎ ነው። እኛም ብንሆን የፈለገው ብንባል አባቶቻችን የቀደሙት ቅዱሳኑ ተብለዋል። ብዙ ደርሶባቸዋል። የእኛ ምንም አያስደንቅም። እኛ ደካሞች ነው። እኛ ብዙ እንደ ቅዱሳኑ አይደለም። እኛም ግን ትንሽ እየደረሰ ነው ያለ ነው እና ስለዚህ አባቶቻችን የቀደሙት በረከት ነው የደረሰ እንጂ አዲስ ነገር አይደለም።
የፈለገ ቢባል የፈለገ ስማችን ቢያጠሩ የፈለጉትን ቢሉ ከዓላማችን ከአቋማችን ወደኋላ የምንመለስበት ምክንያት የለም። እስከ ህይወትን እስከ መስጠት ድረስ ነው የምንሄደውና ስለዚህ ምዕመናን ወገኖቻችን ተረጋጉ፣ በቀናነት ሁሉን ነገር ተመልከቱ። ያልተረዳችሁት ነገር ካለ ደግሞ መረዳት በቀናነት መረዳት ማየት ያስፈልጋል ለማለት ነውና እግዚአብሔር አምላክ ሀገራችን ህዝባችን ይጠብቅልን፣ ሰላሙን አንድነቱን ፍቅሩን ያድልልን። እሱ አባታችን እግዚአብሔር አምላክ በሰላም እንኳን አመጣዎት። ከዚህ በኋላ ያለውን ደግሞ ብርታቱን ጽናቱን ሰጥቶ ለቆሙበት ለተሰለፉበት የተቀበሉትን ክብር ጠብቀው እስከ መጨረሻው እንዲጸኑ ምኞታችን ነውና ስለዚህ እግዚአብሔር አምላክ የቸርነቱ ስራ ይስራል። እናንተም ሚዲያዎች እዚህ ድረው ይመጣችሁላችሁ እግዚአብሔር ባርካችሁ ቀድሳችሁ ለቤተ ሀገር ስጣችሁ በጎ ሀሳባችሁን ሁሉ ይፈጽምላችሁ።
ወንድሞች ዲያቆናት፣ ምዕመናንና ምዕመናት ሁላችሁም በእግዚአብሔር ስም እንደምን አደራችሁ፣ እንደምን አረፈዳችሁ። ለዚች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያው ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። አባታችን ብፁዕ አቡነ ሀብተ ማርያም የምዕራብ ጉጂ ስብከት ጳጳስ እንኳን በሰላም ጤና ወደ ቤቶ ተመለሱ እላለሁ። እንግዲህ በመንፈሳዊ ሕይወት ብዙ ውጣ ውረድ ይኖራል። የመንፈሳዊ ሕይወት መለኪያውም ውጣ ውረድ ሲኖረው ነው። መውጣት መግባት፣ መውደቅ መነሳት፣ መሄድ መምጣት ከሌለበት መንፈሳዊነቱ ላይታወቅ ይችላል። መክብቡ ሰሎሞን በመጽሐፈ ምሳሌ ላይ ሰብአ ይወድቅ ጻድቅ ወሰብአ ይትነሣ፣ እውነተኛ ሰው 7 ጊዜ ይወድቃል 7 ጊዜም ይነሳል ብሎ ይናገራል። መውደቅ መነሳት የእውነተኝነት መለኪያ እንጂ የአጥፊነት ብቻም አይደለም። ብዙ ጊዜ ሰው ከዓላማው ትንሽ ዘንበል ሲል ወደ ጎን ሲሄድ አጥፊነቱ ብቻ ይታሰባል። አጥፊነቱ ብቻ አይደለም የሚታሰበው፣ የእውነተኝነቱን መንገድ የሚገለጥበት ምክንያት የሚሆነውና መክብቡ ሰሎሞን ከራሱ ሕይወትን ተነስቶ ሰው የእግዚአብሔር አገልጋይ ከሆነ ክርስትና ጀምሮ እንግዲህ ከመነሻው ጀምሮ ሰው የእግዚአብሔር አገልጋይ ሆኖ የተጠራ ነው። ስለ እግዚአብሔር ተጠርቶ የሚያገለግለው ሁሉ ብዙ ፈተና እንደሚገጥመው በፈተና ውስጥ ደግሞ መጽናት እንደሚገባ ነው የሚያስረዳው። ብፁዕ አባታችን አቡነ ሀብተ ማርያም ሲገልጹት እንደነበረው በጤና እክል ምክንያት ነው ከብፁዓን አባቶች ማረፊያ ወጣ ያሉት። እንግዲህ ሌሎችን አገልጋዮች አስከትለው ቢሄዱ መልካም ነበረ። ነገር ግን የጤና ችግር አንዳንድ ጊዜ የማይሰጥ የሆነና በዚያ ምክንያት እርስዎ ተነስተው ቦታ ሲሉ እንግዲህ ይሄ አካል እርስዎ እንደሚወጡ አስቦ የተዘጋጀ አይመስልም። ምንጊዜም ተዘጋጅቶ የሚጠብቅ አካል እንዳለ ነው የሚያሳየው። አባቶች ከበዓታቸው ቦታ ሲሉ ይህን ያህል በዚህ ልክ መጠበቅ፣ በዚህ ልክ ለማይሆን ነገር መከታተል አስፈላጊነት የሌለው ነው። መከታተል የሚገባው ለመማር፣ ለመረዳት፣ ለመባረክ ነበር። መቼም አባቶች ይህን አርማ ይዘው ይህን አርአያ ይዘው መስቀል ተይዞ እስኬማ ተደርጎ አይቀን ተደርጎ ሁሉ የቤተክርስቲያን አርማ ይዞ አባት ሌላ ምንም የለም፣ መሳሪያ የለም፣ ምንም ሊያደርግ አይችልም። መስቀል ነው የሚያሳልመው እና መስቀል የሚያሳልሙ በጎ የሚሰሩ አባቶችን በሌላ መልኩ በዚህ ልክ ትውልዱ እንዲያድግ እያደረገ ያለ፣ ይህን እያስተማረ ያለ፣ ይህን እየመከረ ያለ የጽድቅ ስራ እየሰራ መስሎት ከሆነ በእውነት ጽድቅ አይደለም። ገላትያ ላይ ቅዱስ ጳውሎስ ሲያስተምር ምዕራፍ 3 ላይ ወአዳም ሰብአ ገላትያ መኑ አይመክሩ ከመ ኢትእመኑ በጽድቅ ዘውእቱ ኢየሱስ ክርስቶስ፣ በእውነት እንዳታምኑ ማን አዚም አደረገባችሁ? እሱ እውነት የተባለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እውነት ነው። እውነት ማለት እግዚአብሔር ነው። እግዚአብሔር ማለት ደግሞ እውነት ነው። በእውነት የሚያምን ሰው ሰውን በማፈንም በማስፈራራትም በማሳደድም በማባረርም አያሳምንም። ማሳመን የሚቻለው ትክክለኛውን ነግሮ አስረድቶ አሳምኖ እንጂ ማንም ሰው በእውነት ማንም ሰው በኃይል የማንም አገልጋይ ሆነ አይችልም። እግዚአብሔር እኮ ልትድን ትወዳለህ ወይ ያለው እንጂ አስፈቅዶ አስወድዶ ነው ለምጻሙ ያነጻው እንጂ ለምጻሙ አንተ ተከስቼ ላንጻም ማለት ሁለተኛ ነውና ላድና አላለም። ዝም ብሎ አንዳንድ ጊዜ በክርስትና ሃይማኖት ውስጥ ስንኖር በሃይማኖታችን ውስጥ ስንኖር ትህትና መላበስ እንጂ ኃይልን መላበስ ዋጋ የለም። ኃይልን ተላብሶ ቁጣን ተላብሶ ሴራን ተላብሶ ማሳደድን ተላብሶ መጽደቅም ማጸደቅም ስለማይቻል አባቶች መታደሉ መልካም ነው። እኒህ አባት እናውቃቸው በእውነት ከአገልግሎታቸው ጀምሮ አዲስ አበባ ላይ ብዙ አገልግሎት ሲያገለግሉ የኖሩ አባት በደብረ ሊባኖስ ገዳም አገልግሎታቸው ይታወቃሉ። እስራኤል ሀገር ደግሞ ኢየሩሳሌም ታላቂቱን ገዳም እያገለገሉ ያሉ ለዚህ ማዕረግ መንፈስ ቅዱስ ጠርቷቸው የመጡ ናቸው። እዚህ አካባቢ አልቆዩ። በአሁኑ ሰዓት ውጭ ሀገር ቆይተው የመጡ አካባቢ ማያውቁ ሕክምና ያለበትን ማያውቁ ይህ ሁሉ በማያውቁበት ሁኔታ መንገድ ያሳይቶ ሕክምና ስራ አድርሶ የሚቸግራቸውን ነገር መርዳት ሲገባ
እንደው የኢትዮጵያዊነትን ጠባይ ሳይላበሱ መቅረትና ይሄን የሚያደርጉ አካላትን እውነት ቢያስተውሉ በጣም መልካም ነው ብዬ ነው የማስበው። ኢትዮጵያ እንግዳ ተቀባይ ናት እንጂ እንግዳ የምታፈንም አይደለችም፣ እንግዳ የምታሳድድም አይደለችም። የኢትዮጵያዊነታችን ባህሪ ባይረሳ በጣም መልካም ይሆናል። የምንታወቀው እንግዳ በመቀበልና አባቶቻችን ብሎ ሲቸገሩ መንገድ ሲጠፋባቸው መንገድ ማሳየት ነው የሚታወቀው እንጂ ይሄ አይደለም። በእውነት ክርስቲያኖች አንዳንድ አልፎ አልፎ ይህን ጉዳይ በዚህ የምትፈተኑ ካላችሁ በእውነት ከፈተና ራስን መጠበቅ እግዚአብሔር የፈቀደውን ነው። ማንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊያፈርሳት አይችልም፣ ሊያነጻትም አይችልም። እግዚአብሔር ሊያነጻት እንግዲህ ሲነገር በመጽሐፍ ቅዱስ ላይ የተነገረው ቤተክርስቲያንን እሰራታለሁ ያለው ባለቤት ነው። ቤተክርስቲያን ያለው ክርስቲያኖችን ከዛም ደግሞ የምናመልክበትን ስለሆነ የምንቀበልበትን ማይሌት የምንቆምበትን ሰዓታት የምንቆምበትን ቅዳሴ የምንቀድስበትን ስመ እግዚአብሔር የምንጠራበትን ቤተክርስቲያን ያጸናው እግዚአብሔር እንጂ እኛው ብቻ ነን የምንጠብቃት፣ ለቤተክርስቲያን እኛ ብቻ ነን ያለንላት ሌላው የለም ብሎ ማሰብ አንዳንድ ጊዜ ከጽድቁ ይልቅ ኩነኔን ሊያመዝን ስለሚችል በእውነት ማስተዋልና መሆን የሚገባው ማድረግ ነው። እሱ አባታችን እንኳን ደህና መጡ ነው ብለው እንደተባለው አሌሉ እስካሁን ቢሆን እርሱ አሌሉ የወሰደው ሌላ እንጂ እርሱ አሌሉ ሶስት ነበሩ ማለት ነው። አሁን ከምናየውም አሁን ከሚገልጡትም ሀሳቦች ስንነሳ በፈቃዶት እስካሌሉ ድረስ እርሱ አሌሉ የእርሶን ፈንታ የሄደሎት ሌላው ሄድኩ ያለው የወሰዱት ራሱ ሄደ እንጂ ይቅርታ የጠየቁት ያ ያለውት ይቅርታ ስለርሶ ይቅርታ ደግሞ በውክልና የለም። ባለቤቱ ካልጠየቀ ጥፋቱ ተሰምቶት እኔ አጥፍቻለሁ፣ ቤተክርስቲያኔን በድያለሁ፣ እግዚአብሔርን በድያለሁ ብሎ አስቦ ራሱ ይቅርታ ሲጠይቅ ይቅርታ ማሆነ ዋጋ አጣጨርሱ የደብዳቤ ይቅርታ ብቻ ሆነ። በእውነት ሰው ከልቡናው አስቦ ይቅርታ ሲጠይቅ ነው እንጂ ታፍኖ ይቅርታ ጠይቆ ይቅርታው ይቅርታ አይሆንም። እግዚአብሔር በዚህ መልክ የሚቀበለው እግዚአብሔር የሚቀበለንን ነገር በደንብ የምናየው በጣም መልካም ስለሚሆን አባቶች አርአያቸው የታየ አርማቸው የታየ ከየት ወዴት ይቅርታ ስንጠይቅ ከማን ወዴት የት ተሄዶ ነበር ይቅርታ በጠይቅ በላይ ቤተክርስቲያን ተቋሙ ነው ይቅርታ የሚጠይቀው ወይስ ማን? እግዚአብሔር እንደሆነ እኮ እግዚአብሔር የት ነው የሚገኘው? እግዚአብሔር የሚገኝበት እኮ በትክክል እናውቃለን። አንድ ቆሳሳ ቤተክርስቲያን በጭቃ በጨፍያ የተሰራችው ውስጥ ገብቶ ተደፍቶ ይቅርታ ቢጠይቅ አንድ ሰው እግዚአብሔር አይሰማም? የተቋም ይቅርታ ጠይቁ እየተባለ ጠየቀው እግዚአብሔር ገባ። የሚጠየቀው ደግሞ ወይ የሰው ልጅ የተበደለ አካል ካለ እገሌን በድዬዋለሁ ተብሎ ሲታመን እሱ ይጠይቃል እንጂ ይሄ ወደ ህንፃ አስገብቶ ወይም ተመለሱ እዚህ ጽፈት ቤትና ይቅርታ ጠይቆ አያስተምርም። እና በእውነት ቤተክርስቲያኒቱን የሚመጥን ነገር ቢሰራ በጣም መልካም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ታላቅ ናት። ቤተክርስቲያኒቱ ታላቅ 2000 ዓመት ሙሉ ያስቆጠረችው እንደኛ ያሉ አይደለም። ይዘዋት የነበሩ የዛን ሰው ጉዳይ ተንተርሰው ሰው ሊሆኑ የነበራቸውን ዝቅ አድርገው በትህትና ለቤት መናፍቃን ስለ ሂደት ያለባቸው እሱም ቢሆን በማስቀዳት በማሳወቅ አስቀድመው ያሳውቃሉ። ይነግራሉ እንጂ አይመቱም። ይነግር ይህ ወይ ይዘብት እናስተምራለን እንጂ አንማታም ብሎ ነቢዩ እንደተናገረው መንፈሳዊ ሰው አይመታም። ይመታ ይሆናል፣ አይገድም፣ ይሞት ይሆናል፣ አያራቁትም፣ ይራቁት ይሆናል እንጂ ቅድም አባታችን ሲገልጡት እንደነበረ ወደ ቤታችሁ ይቅርታ ተቀበሉ እየተባለ ይታወጃል። ሁሉም ሰው በአሁኑ ሰዓት ይቅርታ ለይቅርታ በራችን ክፍት ነው የተባለው ለምን ተዘጋ? ማን ዘጋው? አቡነ ሀብተ ማርያም ሲሄዱ እኮ ተዘጋ። አቡነ ሀብተ ማርያም ሲሄዱ እኮ አልተከፈተላቸው። የተወሰደው የለበሱ በስመታቸው የተቀበሉት አብዮቹ በክረሙ ሲሉ አይቀር አስኬማ እነዚህ ናቸው የተወሰኑት እንጂ አቡነ ሀብተ ማርያም አልተወሰዱም፣ አልተፈለጉም እንደማለት ነው የሚሆነው። እና ይሄ ጥሩ ነገር አያስፈልግም፣ ጥሩ አርአያ አይሆንም። ሁለት ጥፋተኛ ሰው እንኳን ቢሆንና ይቅርታ ልጠይቅ ቢል የሚገርመው ይህ ከሆነ የሚጠብቀው ይህ ከሆነ ዋጋ ስለማይኖረው ቤተክርስቲያኒቱ አንዲት ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ናት። አሁንም ቢሆን አሰራር ስላላግባባ ይሄ ተከሰተ እንጂ ሌላ ሃይማኖት ያላመደ ሰው የለም፣ ሌላ ትምህርት ያስተማረ ሰው የለም፣ ሌላ ቅዳሴ
ወይስ ይደም ባለፈው ቅዳሴ ሲቀደስ ነበር እናለው። ሌላ ቅዳሴ እንኳን ተቀደሰ ነው 14 ቅዳሴ ናቸው ወይ እኛም እሱ ነው ምናለው ሌላ ቅዳሴ ነው። ይሄን ጉባኤ እሱ ነው ሌላ ተርጓሚ የሰለስቱ ምዕት ስርዓት ነው ያለው። መንፈሳዊ ታነገስቱ እሱ ምንድነው የተለየው? ያንን ሰው እያሳደደ ነው የተባለውን የአሰራር ችግር በዚህ መሸፈን አይቻልም። ያን የአሰራር ክፍተት ይሄ ይሸፍናል ተብሎ ከሆነ ይሄ ስለማይሸፍነው የሚቃናበትን የጋራ መፍትሄ ማፈላለግ እንጂ ሰዎችን በዚህ ልክ እንዲሸናቀቁ ወይም ደግሞ ወደኋላ እንዲሉ ማድረጉ ዋጋ ስለሌለው እዚህ ውስጥ የገባው ሁሉ እንግዲህ ከራሴ ጀምሬ እስከ ድረስ ማንም የተገደደ ሰው የለም። ለቤተ ክርስቲያኗ ከጠቀምኩ ያህል ያን በጠጠር ይደገፋል እንደሚባል የአቅሜን ከሞከርኩ ብሎ እያንዳንዱ ኤጲስቆጶስ እያንዳንዱ ቆሞስ ከቁምስና ወደ ኤጲስቆጶስነት የመጣው የተገደደ ሰው የለም። ወይም ደግሞ እዚህ ውስጥ ሲገባ የተለየ ጥቅም ይገኝለታል ማለት ነው። እያንዳንዱ ሊቃነ ጳጳሳት አቡነ ሳዊሮስ እንደዚህ አቡነ ኤዎስጣቴዎስ አቡነ ዜና ማርቆስ እንደሆኑ ከሚያገኙት እንደገኙ ከታሰቡ ጀምረሱ ዝም ባይሆንም ከኑሮም ይባል ከሚኖሩበትም ከሚጠለሉበትም ከተሽከርካሪ ከሁሉ ተራቅተው የወረዱት እንጂ ምን ያገኙ? እነሱን ያልጠቀመ አሁን የተሾሙትን የሚጠቅም ተቋም አለ። በስጋ ይጠቅማቸው በመንፈሳዊ ሕይወት ይጠቅማቸዋል ተብሎ ታስቦ እየተሰራ ያለ ነውና ስለዚህ የአቅማችንን ለቤተክርስቲያን እንጠቅም እንደሆነ ብለን ነው ዝም ብሎ ቁጭ ብሎ ከመሞት ቤተክርስቲያኒቷ አሰራሯ ተበላሽቶ አሰራሯ የማይሆን ሆኖ በኋላ የምንመለስበት ደረጃ ላይ ሳይሆን ትንሽ ማገዝ የሚቻል ነገር ካለ ተብሎ የተደረገ ጥረት እንጂ ሌላ ምንም አልተደረገም። ይቅርታ ለመጠየቅ የሚያበቃ የበደልነውም አካል ያሳዘነውም አካል የለም። ያዘኑ ክርስቲያኖች ሊኖሩ እኛ ያላደረግነውን አደረጉ ብሎ የነገራቸው ያሳዘናቸው እንጂ ሊነገራቸው የማይገባውን የነገራቸው አካል እሱ ነው ይቅርታ ሊጠይቃቸው። ምክንያቱም ምዕመናን እውነት ነው ሃይማኖታቸውን ይወዳሉ። ለሃይማኖታቸው ብለው ይቆረቆራሉ፣ ይቆጣሉ። ሃይማኖታቸውን የተነካ ሰዎችን ያልተነካሉ። ስለዚህ ትክክለኛው ነገር ሊነገራቸው ይገባል። የእኛ ክፍተት አለ፣ አሰራር ክፍተት ስላለብን ነው ይሄ ተከሰተ ተብሎ እኮ ለምዕመናን ይሄ የሚነገር እኮ እኛ በትክክል ነገሩን ወደሚያቀራርብ ነገር ከዚህም በላይ ይሰራል። እስካሁንም እየጣር ነው። ከዚህም በላይ መጣር ይቻላል እና ሃይማኖትን ጉዱት ወይም ደግሞ ሃይማኖታዊ ጥሰትን የተፈጸመ ከማለት ይልቅ በእኛ ስህተት ምክንያት ይሄ ተከስቷል ቢባል ሰው ያቀርባል። ይሄ የትህትና መንፈስ ያመጣል። ይሄ ሁሉ ሌላ ማሻሻያ ካላችሁ ደግሞ ቀርቦም ከዚህ በላይ ራስ መጣል ይቻላል። ነገር ግን ሃይማኖት ላይ የጣሱ ብለን ስናስፈራራቸው ሰው ድንጋይ ሲወረውርባቸው ይመጣሉ ብሎ ማሰቡ ሰማዕትነት ወደ መቀበሉ ነው እየተገፋ የሚሄደው ከዚህ በኩል ያለው እንጂ ፈርቶ ወደሚመለስበት ስለማይመጣ ይሄን ያመጣው ችግር ነው ለክርስቲያኖች መነገር የነበረባቸው እንጂ ማንም ሰው ወዲሎች ወደኛ ይመጣሉ፣ ያነጋግሩናል። ሲመጡ የቤቱን አሰራር እናምናለን እንዳለ ክፍተት አለበት ነው። አንድም ሰው ቤቱ በአሰራር ችግር የለበትም ያለ የለም። እስካሁን ሲያነጋግሩ የመጡ የሚያነጋግሩ ሁሉ ቤቱ ክፍተቱ እንደው አንድና ሁለት ነው፣ በዚህ አንከራከራቸው። ነገር ግን ያደረጋችሁት መልካም አይደለም ነው የሚሆን እንጂ የአሰራሩን ክፍተት የካደ ሰው የመጣን ያልሰማው ሰው ይህን ሁሉም ሰው ያለ ይሄ ከታመነ ታዲያ እዚህ ነገር ጋር በዚህ ይሄ በተከሰተው ነገር ግብግብ ከመፍጠር እዛ ጋር ለውጡን መጀመር እኮ ይሄን መቅደም ይቻል ይሆናል። ከዚህ የሚቀድም ስራ መስራት ይቻላልና ስለዚህ ዛሬ ገሌ መጥተዋል፣ መንገድ ላይ እንዲሆነዋል እና አቡነ ገሌ ደግሞ ዛሬ ሊመጡ ነው፣ ዋዜማ ላይ ናቸው፣ ተዘጋጅተዋል። አቡነ ገሌ ወደዚህ ሊገቡ ነው፣ ወደዚህ ሊሄዱ ነው፣ ሊያቋርጡ ነው፣ ይበቃኛል ብለዋል፣ ሊመጡ መንገድ ላይ እንዲሆነዋል። ይህ ሁሉ ምንም ትርጉም ስለሌለው መሆን ያለበት ቤተክርስቲያኒቷ የእውነት ቤተክርስቲያን ስለሆነች ለክርስቲያኖቹም እውነቱን በአሰራር ክፍተት ምክንያት መሆኑን እውነቱን እየነገርናቸው ምዕመናንም ባሉበት ጸንተው እንዲያገለግሉ፣ እንዲጾሙ፣ እንዲጸልዩ፣ እንዲያስቀድሱ ማድረግ ነው እና ይህን ሰሞን ያው የቅበላ ሳምንት ስለሆነ ቅበላ ማለት ለጾም ራስን ማዘጋጀት ማለት ስለሆነ የአብይ ጾም ማለት አብይ ጾም እንግዲህ ታላቁ ጾም የሁላችንም ከሰባቱ አጽዋማት ትልቁ ተብሎ የሚጾመው ጌታችን ኢየሱስ ክርስቶስ የጾመውን ጾም ለመዘጋጃ ነውና ስለዚህ ለክርስቲያኖች የሚጠቅማቸውን መልዕክት የምናስተላልፍላቸውና ክርስቲያኖች ቢጸኑ መልካም ነውና ኦርቶዶክሳውያን ኢትዮጵያውያን በያላችሁበት እንደው በዓለም በሙሉ ተሰራጭታችሁ በስራ ምክንያት
ከሀገር ውጭም ያላችሁ እና በሀገር ውስጥም ያላችሁ ሁሉ ልትጸኑ ይገባል። ምንም የተለየ ነገር የለም። ከጀርባም ያለ የሚባለውን እስካሁን ድረስ በቆየንበት ጊዜ እንግዲህ ከጀርባ ያለ አካል ነው እስካሁን እና የነበረ ምንም ያየነው የለም። ለምን ወይ ደግሞ እንግዲህ ይህን ያህል የመላእክት ርቀት ያክል ከጀርባ ያለ ቢረቅ ወር ሙሉ አይረቅም መቼም አናውቅም። ከጀርባ ሌላ ቢኖር ኖሮ እስካሁን እናገኘው ነበረ። ይህን ያህል ግዙፍ ነው። ከኋላ አለ እየተባለ የሚነገረው ግዙፍ እንጂ ረቂቅ አይደለም። እግዚአብሔር ከሆነ ነው አልታይ የሚለው እንጂ ሰው ከሆነ ይህን ወር ሙሉ አልታይ አይልም። ከጀርባ ሌላ አካል ቢኖርና በርቱ ክርስቲያኖች ጽኑ። አባታችንን በሰላም ለቤታቸው ተመልሰዋል። የምዕራብ ጊዜ ሀገረ ስብከት ጳጳስ ኖት። ይበርቱ፣ ይጠንክሩ። ምንም ይሄ እርስዎን የሚያጠነክሩት ነው እንጂ ምንም የአቋም ማጣት የሚያስብልም አይደለም። በምንም የሚያስነቅፍ አይደለም። በሃይማኖት ውስጥ ያለ ሰው በሃይማኖቱ ምክንያት 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። እንደተነሳ ነው የሚቀረው እንጂ እንደወደቀ ጊዜ ስለማይቀር በርቱ፣ ጠንክሩ። እግዚአብሔር ከእርስዎ በላይ ነው ይላል። waan hundumaaf kan galateeffamu Waaqayyoodha. Waaqayyo waan hojjetu hundumaatti hin galateeffanna. Abbaa keenya eebbifamoo Abuna Hafte Maariyaam silas nu biraan deemne akkuma abbaan keenya eebbifamoo Abuna Baasiloos dubbachaa turan ibsaa turan isarraa waan adda ta'e waan dubbadhu hin qabu garuu afaan Oromoodhaan waan muraasa deebuu keessanii fi gammachuu godhisuun barbaada. Baga nagaan dhuftan. Silas hin deemin jirtu baga nagaadhaan dhuftanii uummanni keenyas biyya keessas biyya alaas kan jirtan mana kana keessatti waan hojjetamu isoon waggaa baay'ee dhossinee rakkachaa turre baga hubattan waan mana kana keessatti hojjetamu saba Oromoo irratti waan hojjetamu sabaaf sablammii irratti waan hojjetamu hubachuun keessan baay'ee nu gammachiisa jechuudha. Yeroonni amma akkasii abbaa keenya affananii meeshaadhaan makiinaa geeshanii wayyaa isaan Waaqayyo isaaniif kenne kabaja Waaqayyo isaaniif kenne askeemaa irraa baasuudhaan libsa takinoota jennu libsa wayyaa kabaja qabu uffata kabaja qabu qoobii kabaja qabu irraa baasuudhaan xalayaa dhiifamaa jedhanii barreessanii waan isaan dhiifama gaafatan fakkeessanii hojii unkaan abbaa amantaa dhiisaati. Mucaa namaarraa ni eegamne warra hojjetan kun kan isaan jammaran irratti waan muraasa kaasuudhaaf gareen mana amantaa keessa dhokatee mana amantaa dahoo godhachuudhaan masqalii baachuudhaan fannoo kiristoosiin baachuudhaan bataskaana keessa dhokachuudhaan olaantummaa isaa mul'ifachuuf jecha amantaan kun kan kooti jechuudhaan namoonni biraan fakkeenyaaf saba tokkorraan kan hafe sabi biraan bataskaana kana lafa kennuudhaan bataskaana ijaaru birrii baasuudhaan bataskaana ijaaru sangaa isaanii kennaniitu gaafa bataskaanni eebbifamu gammachuu isaanii ibsatu. Bataskaanni kun gaafa eebbifamu manni amantaa gaafa eebbifamu garuu
olaantummaan kan dhufanii abbaa irratti ta'an jara kana jechuudha. Qoromsa saba keenya irra ture sagan. Ammas taanaan akkuma beektan edda kan hundumaa hojjete raawwatee booda saba Oromoo fi sabaaf sablammeen maal godhaa bataskaana keessa deemu jechuudha. Gaafa barbaade gaafa mucaan dhalattuuf kiristinnaa kaafata. Waggaatti immoo gaafa cuuphaan dhufachuudha. Abbummaadhaan kan bulchan qabeenya irratti aangoodhaan qabeenyaan afaaniin kan bulchan jara kana jechuudha. Jara ammaa gargaaru. Jarri kun kan nu jammara nama miti. Bara 3 tureera. Haa ta'u iyyuu malee abboonni keenya baay'een gaaffii gaafa gaafatan akkuma isaanii kan ta'aa turan. Isa fagoo kaasuu barbaachisu isuma bara dhiyoo kanaa kaasuudhaaf lubi tokko luba Phexros kan jedhamu afaan Oromoo tajaajiluu isaan afaan Oromoo lallabuu isaan addana Oromiyaa keessa sabbataa Gabreelitti balbala mana qulqullummaatti nu jalaa ajjeesne. Dhiiga isaa dhangalaasanii maqaa afaan Oromoo dubbate duwwaa. Afaan Oromoo maqaa tajaajilu duwwaa utuu wanjala hin qabaatin achitti dhiigi isaa dhangala'ee lubbuun isaa badee reeffa isaa fudhannee awwaallan. Kun maalirraan ka'e olaantummaan kan keenya bataskaana keessatti afaan Oromoo dubbatamuu hin qabu. Afaan Kambaata, afaan Walaayittaa, afaan Guraagee, afaan Hadiyyaa, afaan Gambeellaa, afaan Beneeshaangul, afaan Affaar, afaan Sumaalee dubbatamuu hin qabu. Nutu caala. Isinirra Waaqayyootti kan dhiyaatnu nuyidha. Waaqatti dhiyaatnu. Kadhannaan kan dhaga'amus kan keenya. Waaqayyoos isinirra nuun beeka, nuun jaallata jechuudhaan abbaa keenya nu jala ajjeesanii reeffa abbaa keenyaa kun awwaalan. Abbaa ajjeese Waaqayyootu beeka. Garuu garee amma kana gochaa jiru kan kana gochaa jiru. Akkuma beeknu gareen amma kana gochaa jiru meeshaa baachuudhaan nama affan askeemaa qoobii namarraa baasu xalayaa dhiifamaa barreessee qopheessee akka isaan dhiifama gaafatan fakkeessa kan hojjetu mana kana keessa dhokate kan hojii hojjechaa jiru garee kana jechuudha. Abboonni baay'een abboonni qulqullina akkuma jiran tajaajiltoonni baay'een akkuma jiran gareen waldooleen wal ijaaranii mana kana balleessu mana kana mana shifta mana duuriyyee gochaa jiran gareen kun jiru jechuudha. Amma isaan duraan dhossinee kophaatti taasaa turre amma garuu hojii isaanii of mul'isaa jiru jechuudha. Hojii isaanii mul'isaa jiru. Hojiin isaanii isaan mul'isaa jira jechuudha. Ittaan suuraan abbaa tokko abbaa hin kan jedhamu qullubbii Gabreelitti ergamanii turan bulchaa qullubbii Gabreelii ta'anii. Abbaa kanas ituu ji'a tokko hin bulin ituu ji'a 3 ji'a 4 hin bulin akkuma isaan deemanii abbaan kun waan isaan ittiin du'an hin beeknu abbaa kana mana qulqullummaa keessatti reeffa isaanii fudhatan jechuudha. Kanaaf jarri kun jarran akkas hojjetamu budiniin gareen kana hojjetu kun garee salphaa miti. Egaa akkuma beektan kan isaan jechaa jiran akkuma sirbbaan keenya dubbisaa turan Oromoon Phaaphaasii muuduu hin danda'u. Gareen kun yoo muude malee yoo gareen kun muude malee Phaaphaasota Oromootiin Phaaphaasonni muudeman kinatiin isaanii siraata isaanii sirrii miidhachaa jiru. Kanaaf abbaa keenyas fuudhanii affananii meeshaadhaan akka isaan tajaajila jammara kanarra addaan ba'an kan godhan jira kana jechuudha. Inni biraan dheengadda abboota muudaman keessaa eebbifamoo Abuna Phaawulos gara Shaashamannee gaafa isaan imala isaanii jammara jarramma meeshaadhaan abbaa keenya Abuna Aftamaaraa hin affanan kun bataskaana keessatti Shaashamannee Mikaa'elii bataskaana keessatti meeshaa baachuudhaan dhukaasa banuudhaan xiyyitiin 200 mana zabanyaa keessaa xiyyitii 200 argatu. Jarri kun meeshaadhaan bataskaana keessaa gad dhukaasuudhaan namoota baay'ee fixaa turan. Namoota baay'ee balleessaa turan. Amma gaafa laaltan abboota biraa meeshaadhaan affanu bataskaana keessaa meeshaa dhukaasu jarri kun namoonni keenya tasgabbaan hubadha. Namoonni biyya keessas biyya alas jirtan. Jarri kun dhuguma nama amantaati. Kan abbaa amantaa irraa askeema qoobii baasan kan meeshaan affananii dhaqanii dhiifama gaafachiisan. Bataskaana keessa meeshaadhaan dhukaasa agartan guyyaa guutummaa dhukaasaatti banamaa waliin Shaashamannee irratti. Wattaadara keessa qaamni mootummaa seenu jirri kun meeshaa bataskaana keessa duraan tuulanii turan kaanii turan maal ejjeta matireesiin bataskaana keessa maal ejjeta kiraashiin bataskaana keessa boombiin bataskaana keessa maal ejjeta. Jirri kun kanaan saba sodaachisanii uummata balleessanii
abbaan keenya eebbifamoon Abuna Phaawulos gaafa asii deeman ajjeesuudhaaf namoota nu biraa tajaajilaaf deeman ajjeesuudhaaf dhukaasa jammaranii walii isaanii fixanii poolisoota qaama mootummaa nageenya eegsisuuf achitti argama illee namoonni baay'een poolisoonni harki isaanii citeeran namoonni baay'een naafatanii namoonni baay'een madaa'anii kan kana godhan namoota garee kana jechuudha. Abboonni keenya garuu gaafas kan achi deeman hin deemne baatuun darbinaa ittiin jenne isaan baatu bulan sababa illee argachuu hin dandeenye jechuudha. Isaan tun akkas godhe isaan tun itti dhukaas jechuuf sababa illee arganne jechuudha. Kanaaf jarri kun sadii keenya akka nu hubattan qaamni mootummaas sadarkaan jirtan gochaa jarri kun gochaa jiran akkas nu hubattan barbaada. Yeroonni kun naannoo kana jiraachuu qaban. Dunkaan abbaa amantaa ta'anii geggeessa amantaa ta'anii jiraachuu dhaabee naannoo bataskaana keenya naannoo amantaa keenya jiraachuu qaban. Namoonni kun wanjalanyoota. Meeshaa akkamitti qabaachuu danda'a abbaan amantaa ta'u? Akkamitti kiraashii bataskaana gashii baasuu danda'a? Kanaaf inni biraan maal jechaa jiru seera malee muudamanii jechaa jiru. Seerri hin geggeeffamneefi gaafa muudaman kana seerri hin geggeeffamneef jechaa jiru. Abboonni keenya eebbifamtoonni eebbifamuu Abuna Saawuros, eebbifamuu Abuna Yoostaatos Dookter, eebbifamuu Abuna Seenaa Maariqoos seera ittiin baratan seera amantaa Ortodoks Tawaayidoodhaanifi Phiphisinaa kana shuman jechuudha. Seera amantaa Ortodoks Tawaayidoodhaan kan muudame kun kenname. Tariin isaan seeraan guunne jedhan hundi amantaan keenya Ortodoks Tawaayidoodha. Waldi waa haidannee amantan Ortodoks Tawaayidoodha. Hundi amantaan keenya qibaati miti. Seera qibaatiin geggeessinu. Amantaan keenya tsaggaa miti. Hundi amantaan keenya Ortodoks Tawaayidoodha. Kan ittiin muudamnes amantaa seeraa feera Ortodoks Tawaayidoon qabdu. Inni isaan jedhan tarii akkuma qibaatiin seera biraan muuddatu akkuma warri tsaggaa jennee amanan seera biraan muuddatan akkasitti nu ilaalee ta'uu danda'a. Garuu amantaan keenya Ortodoks Tawaayidoodha. Kanaaf namoonni seera malee muudanii seerri hin dubbifamneef jedhanii kun seerri keenya Ortodoks Tawaayidoo waan taaneef seerri keenya siraati keenya kan qibaatii kan tsaggaa miti. Akkasitti nu hubattanii muudamni kenname kun muudama seeraa feeraan kennamedha. Namoonni akkasitti geggeessaa jiran kun bataskaana keessa ta'anii nama affanan makiina nama duukaa fiiganii nama affanan kilaashiidhaan massaariyaan namoota affanii abbootarraa wayyaa baasanii qullaa dhaaban kun mootummaan sadarkaan jiru dhimma kana nu hordofee jarri kun to'annoo jala nuuf ooluu qabu. Sabi keenyas kan hubachuu qabu abboonni keenya kan gara asii dhufne kuni akka isaan odeessamu. Amantaa biraan shumaniiru, qeenxee shumaniiru, manaafiqii shumaniiru jedhanii odeessu. Tarii sabi keenya kanaan nama saba aadaa qabnu, saba duudhaa qabnu, saba sabuu qabnudha. Amantaa keenyattis taanaan oni karaa sana nama qabnu. Maaliif jennaan kun ijoollee wareegama Abuna Phexrosi. Kun ijoollee wareegama Abuna Phexrosi. Abuna Phexrosi fakkaanna. Abuna Phexros manaafiqii taanaan unis akkuma kana jechuudha. Abuna Phexros biyya gurguran taanaan unis biyya gurgura jechuudha. Abuna Phexros biyya ganan taanaan unis biyya ganna jechuudha. Abuna Phexros bataskaana ganan taanaan unis bataskaana gantu bataskaana taana jechuudha. Kanaaf ijoolleen abbaa mashee fakkaatti. Ijoolleen qe'ee mashee fakkaatti. Kun kan fakkaannu Abuna Phexros fakkaanna. Un kan fakkaannu Abuna Takila Hayimaanotiin fakkaanna. Un kan fakkaannu abboota keenya gurguddoo fakkaanna malee akka isaan jedhan kana. Garuu amantaan keenya biyya keessa biyya alas kan jirtan amantaa Abuna Phexros fakkaata. Amantaa Abuna Takila Hayimaanot fakkaata malee amantaan keenya tsaggaas miti qibaatis miti. Kanaaf akkasitti nu hubattanii biyya keessas biyya alas kan jirtan hordoffii keessan itti fuftanii tokkummaa keessan itti fuftanii uummanni Oromiyaa keessa jiru, Dabuub keessa jiru, sabaaf sablammeen jaalalaan tokkummaan dhaggeeffachuun wal jaallachuun akka jiraatan adaraa boosanii dabarsuu barbaada. Ergaa isin dabarsuu barbaada. Abbaa keenya bagana jaallatuftan sirayyuu hin deemne hattuutu isin hate. Hattuun immoo isin duwwaame waan baay'ee hataa turte, qabeenya keenya hataa turte, jireenya keenya hataa turte, eenyummaa keenya hataa turte. Kanaaf isin hin deemne nu bira jirtu bagana jaallattuftanii kabaji keessan ammayyuu kuma duraatti jira. Isin eebbifamoo Abuna Aftamaariyaamidha. Tajaajilli keessan itti fufaaf bagana jaallatuftan kabajamaa galatooma. አባታችን አቡነ አፍተማርያም አጠር ያለ ነገር ማቅረብ ፈልጋለሁ ስላሉ የእሳቸውን እንስማና የነበረብኝን
የነበርኩበትን ሁኔታ የነበረብኝ ከዚህ በፊት ጫና ሁሉ መግለጽ እፈልጋለሁ ስላሉ በኦሮምኛ ይገልጹታል። ከዛው በምን አይነት ሁኔታ እንደሄዱ ግልጽ ያለ የተምታታ ነገር ሳይሆን ግልጽ የሆነ መረጃ ለህዝቡ መድረስ ስላለበት ግልጽ ነው። በኢየሩሳሌም የነበረ በስራ ተስማማ በኢየሩሳሌም ቃል ያሸክመው የተቀባለ እንዲያይካል ሲያደርግ ነበር። ስለዚህ ነገሮች በደብዳቤው ያነበሩት የሚያስወጣው አሁን ግልጽ ያለ እንዳይሳታ ፈልጌ ነው ለአድማጭ ተመልካቾች ማለት ነው። Abba Maria, Bagana is Tennessee. Ne Akamaka for Tennessee, Amaka, Akasimo, Alaya, Dabis in the season, Akamaka in the season, number of one, this is part of Asuman والكابتن سنة سنة باسو يودي مثل كتير أنيمو في السنة إيه فقول أكمل كتير أني سنتين أكمل كتير المارجن اللي توني سنة اللي كمدير وني سنة تلولني كتير أن وني سنة تراوة وني سنة سوداء سنة كتير أنا فلتنا وجه كتير ما لي سنة تراوة نسي سوداء سمو سوداء تنسكير سوداء تنسكير هم بيجرا Achitimo dabbe yo barreessanii ofii isaaniitii dubbisaa isinii jedhan maaliif hin didin isin? Giddiidhaan dubbisaa jedhamu isin sodaachisan moo maal godhan? Yes, sir. Be حالة الإنسان في قانون الإنسان. بإسرائيل يقاتل منتهي
garuu hammaatu dubbadheen beeku. Sagalee xiqqoo. Hundumaa garuu wanta sagadhaa. Sagalee xiqqoo. Amma irratti dubbadheen beeku hundumaa garaa keessatti qabadha akka abbaa Kiristaanaatis waa'ee keenya hundumaa dubbatinaa anumatu sinii jedhee waa'ee nu kenna matsaaf guddisuu danda'a. Isaan hundumaan danda'a garuu danda'a. Waggaa torban taa'ee biyya sanii waggaan torban waggaan taa'u ani hundumaa abbootii na beekan. Isaan kan bakka sooraan kudus Phaawulos Kolleejjii keessatti achitti garuu ulee fira kiyyaa muti kun nama kiyyaa muti hin jedhu hundumaa tokkichuu kan jedhamu na beekan hundu. Isaaf biyya sokkaan deemu immoo na filatanii na fudhatanii abbaan tokko jira abbaa Mikiyaal jedhaman isaan obboleessa biyyaa nama waggaattii nu lamaan nu fudhatanii Oromoo kanas akkananii achi na deemee garuu ammas waggaan adeegan hundumaa tole adeegamaa garuu isuma tuffin isaanii baay'ee bakka rakkoon tokkitti kan argamanidha. Abboonni keenya abbaa Tasfaa Maariyaam Dangoon jedhaman Tigiroota amma abboonni afur achitti aggadamanii jiran. Midhaan argatanii bakka uumaa balleessa odoon qabin balleessa uumaa balleessin sila isaan amaaraa bichaa sila ta'anii Tigiroota sila ta'anii Oromoof Tigireen sabni biraa biyya sana bakka biyya isaatii nuti jedhan isaanii akka namaatii nuti bakka akkuma tuffama akkasuma akkuma amma garuu kan maqaan godhan isaanii abboota akademissa wajjin isaanis naguma jedhaan isaanis dhuma sababa nuti isaanis kun immoo wayyaanii deeggafa deeggaree itti naan jedhanii garuu beekuma beekamsaan daa'imman beekadhee maatii isaanii olii malee isaanii gadi of kiyya nam beekaa waggaan bataskaan waggaa seene bakka biyya sanitti hattuun anaa somaan anaa bakka hunda balleessaa an balleessu ana bichaa taa'ee ammarraa kan dubbanneeyyuu har'a garuu kittiin sila abeeku saguun kiyya sadee kan jedhee ani ofii kiyya hamaadha jedhee maa hin beekan isaanii waan kan hamaan ta'e. በአማርኛው አንደኛው የምናነሳው ይሄ ደብዳቤው ላይ ያነበቡት ተገደው መኪና ውስጥ እንዳስገቧቸው ነው። ያንን ግልጽ ያደርጉ እስኪ ተገደው እንዴት እንደገቡ መኪና ውስጥ ከዛ በኋላ ደግሞ እዛ ደግሞ ደብዳቤው እንዴት ተጽፎ ይቅርታ ሊጠይቁ እንደተገደዱ ግልጽ ያደርጉለት። እንግዲህ ያው ደብዳቤው እንደጻፍኩት አሁን የጻፍኩት ራሴ አስቤ አለምናምን የጻፍኩት በጻፍኩት መሰረት ያው ሀሙኝ ነበረ ሀሙኝ ወደ ሕክምና ሲሄድ ነው ድንገት ይዘው ወደ መኪና ያስገቡኝ። ከዛ በኋላ እንሄዳለን ሄድ የሆነ ቦታ ወስደው ራሳቸው ደብዳቤ ጻፉ። እዛ ላይ ፈርመው ይዘው ሄዱ ወደ ቤተ ክህነት። እንሂድ ሲሎት ለምንድን ነው የሄዱት? ተገደው ነው ወይስ በምንድን ነው? ግዴታ ነው። ከዛ ይሄ አባቶች አሉ እንግዲህ ጥሩ አባቶችም አሉ። አብዛኛው አባቶችም ጥሩዎቹ ግን አብዛኛዎቹ ያ የኢየሩሳሌም ይነጋገራሉ። ስለ እኔ ማለት ነው። ስለ እኔ ስለሚነጋገሩ በቃ አሁን ቢሆን እሱ እንደዚህ ነው እሱ እንደዚህ ነው እያሉ እሱ እኮ እውነቱን አውቆ ነው የመጣው የሚል ሁሉ እንትን እንደው ሰውዬው ስሙን አልናገርም ነበር ባልናገርም ችግር የለውም አውቆ ነው የእነሱ ሰላይ ነው እያለ እንትን ነበር እና እዛ ሀገር ስኖር እንግዲህ በመከራ ወገኖችን በእውነት እንደው ይህ ሁሉ በስቃይ ነው የኖርኩት ማለት ይቻላል። እና እሱ ሸኔ ነው እሱ ኦነግ ነው የሚሉ በቃ ይሄ በትክክል የሚናገሩት ነገር ነው የተናገርኩት። ልሁን እኔ ደግሞ እናገራለሁ። እውነት ኦሮሞ አጥፊ አይደለም፣ ኦሮሞ ጨካኝ አይደለም። አሁንም አውቃለሁ። ኦሮሞ ይዋን ኦሮሞ ሩሩ ነው። በዚህ ምክንያት ነው በደል የደረሰበትና በጣም ንቀት አላቸው ማለት ነው። እንግዲህ ካሁን በኋላ
ቅድም የተናገርኩት ኦሮምኛ አለ። እዛ ሀገር በጣም የሚጎዱ መከራ የሚያዩ አባቶች አሉ። ከዛ ታግደው በእነሱ ላይ ብዙ በደል እንደደረሰ እነዚህ 5 አባቶች አሉ። እኔንም ከእነሱ ጋር ቆጥረው እንግዲህ እንትን ያለ እኔ ለጊዜው አላገዱኝም። እዚያ ያሉት አባት የዋህ ናቸው። 5 አባቶቹ ምንድን ናቸው? በብሔር ትግሬዎች ናቸው። እሺ፣ ለምንድን ነው ታዲያ ጫናው የደረሰባቸው? በቃ ለምን እነዛ አባቶች የተማሩ ናቸው። በቃ ይሄ ስለ ብሔር ብሔረሰብ ራሱ የሚያወሩት እኛ አባቶች ከመቀሉት አባት ናቸው። በጣም በቃ እኛን በጣም የሚያቀርቡት ማለት ነው። እና ለምን እንዲህ አልክ፣ ለምን ላይ እኛን ይዘህ ሄድክ ብለው እሳቸውን ጥሩ እንዳደርጋላቸው ማለት ነው። በዚህ ምክንያት እንጂ ናቸው አለ። ይቀጥል። ጥሩ፣ በጣም ጥሩ። ይበቃል። kabajamtoota hordoftoota daawwattoota keenya haga ammaa ibsa laachaa turre kana waan daawwattaniif guddaa isin galateeffannaa. Akkasumas tuutni miidiyaa dhimma kana asitti waraabuudhaaf dhuftan gaazexeessitoonnis hundi keessaniyyuu nurraa galata guddaa qabdu. Fuuldurattis taateewwan jiran tajaajila keenya ilaalchisee adeemsota jiran dabareedhaan kan isin beeksisnu ta'a. Deeggarsarra nu gootan nu waliin akka ta'u waamicha isinii dhiyeessina. Enግዲህ ክቡራንና ክቡራት እስካሁን ድረስ በቀጥታ ስትከታተሉን የነበራችሁ የሰጠነው መግለጫና በአጠቃላይ ደግሞ የነበረውን ሁኔታ በተመለከተ በተለይ ከብፁዕ አቡነ ሀብተ ማርያም አንጻር የሆኑ ነገሮች አጠቃላይ ሂደቶቹ ይህን ይመስላሉ። እንግዲህ የተከበራችሁ የሚዲያ ሰዎችም ሆናችሁ ጋዜጠኞች ይህንን ጉዳይ ብላችሁ እዚህ ቦታ ላይ ለመቅረጽ ስለመጣችሁ እጅግ በጣም እናመሰግናችኋለን። ወደፊትም ያሉትን ሂደቶች በተመለከተና አገልግሎታችን በተመለከተ እየተከታተልን እናሳውቃችሁ ይሆናል። እናንተም አሁን ያደረጋችሁልን እገዛ ወደፊት እንዳይለየን በዚህ አጋጣሚ ጥሬን አስተላልፋለሁ። እግዚአብሔር ይስጥልኝ። ገለኒ ዋቀዩ ለፋተው